السلام عليكم ورحمة الله وبركاته. صباح الخير ماي صديقاتي ماي براذر ماي ሲስተር ኦል ኢትዮጵያ ኩሉ ካንትሪ እንዴት ናችሁ? ደህና ናችሁ? ዛሬ ማዳም ትታን ሄዳ አሁን ጧት ትንሽ ጽዳቱን እንደው በተን አረግነውና በአቅማችን ያው ትንሽዬ እንዲጀበናለች የፈረደባትኛው ጋር እጀች እዚሁ 4 አመቷ ቡና አፍልተን የጧት ቡና ልንጠጣ ነው። ኑን ጠጣ አላችኋለሁ። እንደሰለም የሆነ በቃ ያኔ እንደ ኢትዮጵያ ባይሆንም ድባቡ ደስ ይላል። በቃ እንደዚህ ቡና ተፈልቶ የሀገራችን ባህል ሁሉም ነገር ስለሚያስደስት ቅርብርብ ጨስ ሲል ይወት ጣንም አለችን 3 ሲኒ ያሉን እንደ ነገሩ ይሄው ሱፍራ ፈንዲሻ ጀበናይቱም ያው እንደነገርኳችሁ ነው። ደስ ይላል። በቃ እንደዚህ አድርገን ቡና እየጠጣን ነው። ኑን ጠጣ ብለናል። እንግዲህ ይሄን ቪዲዮም ካየች ማዳም አላህ ይሁነን ካየችው ያው ተሳቅለናል። በምን ሰዓት አፈልጣችኋት ነው ብላ እሱ ያውጣን እንግዲህ ዩቲዩብ ላይ እንለቀዋለን እንድታውልን። እሺ እና ውድ ጓደኞች አንዳንዴ ጊዜ ሲኖራችሁ ሪላክስ በቃ እንደዚህ ራሳችሁን ደስተኛ ያደርጉ። በትንሽም ነገር ቢሆን ደስተኛ መሆን ነው። በቃ እስካለን ባለን ነገር ማለት ነው። የወደፊቱን አላህ ያውቀዋል። እስካለን ድረስ ባለን ነገር ደስተኛ መሆን። አንዳንዴ ደግሞ ወጣ ሲሉ እንደዚህ እውነቴን ነው ራሳችሁን ሪላክስ አድርጉ እየሰራችሁም ቢሆን ማለት ነው። በቃ ምን እናርግ ሰው ባለው ነው። ለማንኛውም መልካም ቡና በሉን፣ እኛም እንጠጣ ቡናውን። ባይ ባይ። መልካም ቀን፣ መልካም ስራ